ዛሬ የምናየው የጾም አይብ ወይንም ደግሞ ቶፉ ተብሎ የሚጠራውን የአይብ አይነት ነው። ከአኩሪ አተር ነው የሚዘጋጀው። ይሄ አይብ ጾም ሰዓት ላይ መመገብ እንችላለን። ወተቱንም እንደዛው። ለዚህ የሚሆን አኩሪ አተር የተለቀመና የታጠበ አኩሪ አተር ያስፈልገናል። በደንብ ከለቀምነው በኋላ እናጥበዋለን። አንድ ጊዜ ካጠብነው በኋላ ለአንድ ቀን ወይንም አዳሩን ዘፍዝፈን እናሳድረዋለን። በዚህ አይነት መልኩ ውሃው ጠለል እስኪል ድረስ ከሞላ ነው በኋላ በደንብ አድርገን ከድነን ማሳደር አለብን። ከዛ ሲያድር በዚህ አይነት እንደዚህ ይሆናል። በደንብ ልስልስ ያለ ከሆነ ለመፈጨት እንዲመቸን በጁስ መፍጫ ስለምንፈጨው ለስለስ ያለ መሆን አለበት። ካለሰለሰ ተጨማሪ ጊዜ ዘፍዝፋችሁ ማቆየት ትችላላችሁ። በዚህ አይነት መልኩ እኔ እንደዚህ ሆኖልኛል። ከዛ በማጥለያ እንደዚህ ያጠለልኩት እና በጣም ቴስቱ ምርጥ የሆነ ወተት ማዘጋጀት እንችላለን። አይብም እንደዛው ብዙውን ጊዜ ቶፉ ተብሎ የሚጠራው የአይብ አይነት ከአኩሪ አተር ነው የሚዘጋጀው። ከዛ የመፍጫ ማሽኔ ውስጥ በዚህ አይነት መልኩ ግማሹን የመፍጫ ማሽን ብዙም ስለማይፈጭ ትንሽ ትንሽ አድርገን እንፈጫለን። ውሃ እንጨምርበታለን። በደንብ እስኪልም ድረስ መፍጨት አለብን። በጣም ሲልም ወተት ብዙ እናገኝበታለን። የኔ መፍጫዬ ብዙም ስለማይፈጭ አልፈጨልኝም፣ ግን የተወሰነ ማግኘት ችያለሁኝ ወተት እና በደንብ አድርገን አልመን በተለያየ መፍጫ በራሳችን መፍጫ መፍጨት እንችላለን። ወተቱ ዋናው ነገር ወተቱን ማግኘት ነው። እዚህ ጋር ቆንጆ አድርገን ከፈጨነው ወተቱንም የዛኑ ያህል ብዙ ወተት ማግኘት እንችላለን። ስናጠለው ብዙ የሚጠል ነገር አይኖረውም ማለት ነው። ከዛ በደንብ አድርገን እዚህ ጋር እንፈጨዋለን። በዚህ አይነት መልኩ እንፈጨዋለን። ይሄ እዚህ ጋር ስፈጨው ከላይ ያለው ቅርፊቶቹ ናቸው ጥቁር ጥቁር የሚያወጡት። ከዛ በሚጠልበት ሰዓት ይወጣሉ እነሱ። ብዙም ችግር የለውም። ይሄ አረፋው ያው ፕሮቲን ስላለው በጣም ሪችን ፕሮቲን ነው የአኩሪ አተር። ወተትን ሊተካ የሚችል እንደውም ብዙውን ጊዜ ላክቶስ ኢንቶለራንስ ያለባቸው ሰዎች ወይንም የወተት ፍላጎታቸው ዝቅተኛ የሆነ ሰዎች ይህንን ቢጠቀሙት በጣም ቆንጆ የሆነ ኒውትሪየንት ያለው ጥራጥሬ ነው እና በዚህ አይነት መልኩ በማጥለያ እናጠለዋለን። እንደዚህ እናንተ አቡጀዲ ጨርቅ ካላችሁ በአቡጀዲ ጨርቅ መጠቀም ትችላላችሁ። እኔ ግን ያለኝ ይሄ ወንፊት ስለሆነ ይሄኛው ትንሽ ያሳልፋል እንትኑን። ግን የአቡጀዲ ጨርቅ ቢሆን ጥርት ያለ ወተት ማግኘት እንችላለን። በእንደዚህ አይነት መልኩ በደንብ አድርገን እንጨምቀዋለን። ወተቱን ለማግኘት በደንብ አድርገን እንጨምቀዋለን። እዚህ ጋር በደንብ ነው የጨመቅኩት እና ወተቱ ከስር እንዲጠላ አድርገን አቡጀዲ ጨርቅ ቢሆን ደግሞ ሞር በጣም ንጹህ የሆነ ወተት ማግኘት እንችላለን። ምንም አይነት የአኩሪ አተር እንትኑ እንዳይገባበት ያደርግልናል የአቡጀዲ ጨርቅ። እዛ በደንብ አድርገን እንጨምቀዋለን በእንደዚህ አይነት መልኩ። እዛ መልሰን ይሄንን እንፈጨውና ውሃ ጨምረን ትንሽ ውሃ አድርገን ፈጭተን እንደገና ወተቱን ማውጣት እንችላለን። ግን ለጊዜው ነው ይሄ ለማሳየት በቂ ወተት ስለሆነ እንዴት አድርገን ወተቱንና ቺዙን እንደምናዘጋጅ እናያለን። ይሄ ወተቱ ነው። መልሰን እንጥደዋለን ማለት ነው። ይሄንን አፍልተን መጠቀም እንችላለን፣ መጠጣት እንችላለን እንደ ወተት። እዛ ቺዝ ለማዘጋጀት ደግሞ ሎሚ አንድ እንትን ያስፈልገናል። እዛ ሎሚያችንን ጨምቀን የተወሰነ ውሃ እንጨምርበታለን። አንድ ሎሚ በቂ ነው ለአንድ ኩባያ የአኩሪ አተር ወተት። ከዛ መልሰን ወተቱን እንጥደዋለን ማለት ነው። በዚህ አይነት መልኩ ለሰስ ባለ እሳት፣ እኔ በከሰል ላይ ነው የተጠቀምኩት። ለሰስ ባለ እሳት ስቶቭ ላይ መጠቀም ትችላላችሁ። በዚህ አይነት መልኩ እስኪፈላ ድረስ ወይንም እስኪንተከተክ ድረስ እንተወዋለን። ቺዝ ለማዘጋጀት ቅድም ያዘጋጀነውን ሎሚ መጨመር ነው። እዚህ ጋር ሎሚ ስጨምር አልቀረጽኩም እኔ ለዛ አይብ ለማግኘት ሎሚ የጨመቅነውን መጨመር አለብን።
እና ቴስቱ ደግሞ ቆንጆ እንዲሆንልን የጤና አዳም ፍሬ እንጠቀማለን። የጤና አዳም ፍሬ ወተት ወተት የሚለውን ቴስት እንዲኖረው አይቡ ወተት ወተት የሚል ቴስት እንዲኖረው ያደርግልናል። ከዛ በእንደዚህ አይነት መልኩ የጤና አዳም ፍሬውን ከጨመርን በኋላ ለትንሽ ደቂቃ እንዲንተከተክ እንተወዋለን። በጣም ቆንጆ የሆነ የወተት ቴስት እንዲኖረው ያደርግልናል ጤና አዳሙ። በደንብ አድርገን እንደዚህ ቀስ እያልን እናማስለዋለን። አረፋው ያው ፕሮቲን ስላለው ብዙን ጊዜ ፕሮቲን ያላቸው ነገሮች አረፋ ይኖራቸዋል። ወተቱ እንግዲህ ይሄንን ይመስላል። ወተቱን መጠቀም ትችላላችሁ። ይሄን አሁን የምንጠቀመው ብዙን ጊዜ ለህፃናት ምግብ በምናበስልበት ጊዜ ወተት ይሄንን ብንጠቀም ጥሩ ነው። ከ1 አመት በኋላ ላሉ ህጻናት አመልሰን እንደዚህ አድርገን እንጥደዋለን። ከዛ ሎሚውን እንጨምራለን። ሎሚ ከጨመርን በኋላ እዚህ ጋር ሎሚ ስንጨምር አልቀረስኩትም። እንደዚህ ኮአጉሌት ያደርግና በዚህ አይነት መልኩ እናገኘዋለን ቺዙን። እዛ እንደዚህ አድርገን እንጨምቀዋለን ማለት ነው። አጓቱን በእንደዚህ አይነት መልኩ ነው የምናወጣው። አጓቱ ይወጣል በዚህ አይነት መልኩ ሲጠል። እዛ ከስር ያለው አጓቱ ሪችን ፕሮቲን ነው። መጠጣት እንችላለን። ከተለያዩ ምግብ ጋራ እንደ መከለስ ወይንም መከለሻ አድርገን መጠቀም እንችላለን። የተለያዩ ምግቦችን በምንሰራበት ጊዜ ከልሰን መጠቀም እንችላለን። ከስር ያለው እንደ አጓት አይነት ነገር ነው። ወተት ያው አይቡ ከወጣ በኋላ ከስር አጓቱን የሚጠለው ልክ እንደዛው ይሄም እንደዛው ይሆናል። በደንብ አድርገን ካጠለልነው በኋላ ይሄንን መጨረሻ ላይ በጫን በሚል ውሃው በደንብ እንዲወጣ ጫን በሚል ነገር ውሃውን እንዲወጣ እናደርገዋለን። እኔ እቃ ስለሌለኝ በእንትን አላጠለልኩትም። ጫና አርጌ ራሴ ነው ያጠለልኩት። እዛ በዚህ አይነት መልኩ እናጠለዋለን ማለት ነው ውሃውን። ከዛ ከጠለለ በኋላ እንደዚህ ነው የሚሆነው። ደረቅ ያለ አይብ እናገኛለን ማለት ነው። ደረቅ ያለ አይብ እናገኛለን። ይሄ ቶፉ ይባላል ወይንም የአኩሪ አተር አይብ እንለዋለን። ይሄንን ከስልስ ጋር ከተለያዩ ምግቦች ጋር አንድ ላይ አድርገን መመገብ እንችላለን። በጣም ሪችን ፕሮቲን በፕሮቲን የበለጸገ የምግብ አይነት ነው። ስለዚህ በዚህ አይነት መልኩ አዘጋጅተን መጠቀም እንችላለን። ሌላ ሞር ቪዲዮዎች እንዲደርሳችሁ እባካችሁ ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። ከዚህ የተለየ ብዙ ነገር እንሰራለን። ስለዚህ የዛሬው ትምህርታችን ይሄንን ይመስላል። በሚቀጥለው ደግሞ ቶፉን አዘጋጅተን ቶፉን በመጠቀም